እነዚህ ነገሮች ኖርማሊ ኤክስፐሪመንት መስራት ከተፈለገ አሁን ለምሳሌ በብርጭቆ ውሃ ተሞልቶ ውስጡ ስትሮ ተደርጎበት ከላይ በኩል በሃይ ፕሬሸር የሚያልፍ ወይም ደግሞ በኮምፕረሰር አየር ስትሬት በአናቱ በኩል ምናሳልፍ ከሆነ ቀጥታ ከስር ውሃው የተሳበ በስትሮ ጫፍ በኩል ዲስፐርስ የሚሆን ወይም ደግሞ አውቶማይዝ የሆነ የሚበተን ይሆናል። አንደኛው አውቶማይዝ የሚያደርግበት ምክንያት የአየሩ ግፊት ስላለ ልክ ውሃው አየሩ መንካት ሲጀምር መበተን መረጨት ይጀምራል ማለት ነው። ሁለት ደግሞ ፍሎው በቀጭኑ ስለሆነ ከኮምፕረሰር የሚወጡ አየር በቀጭኑ እየወጣ ስለሆነ ያ ሃይ ፓወር ያለው የኤር ፍሎ የስትሮ ጫፍ ላይ ቫክዩም በመፍጠር ከስር የነበረው ውሃ ያቺን ቫክዩም ቦታ ፊል ለማድረግ ወደ ላይ እየተሳበ የሚመጣ ይሆናል ማለት ነው። በዛ ጊዜ ሙሉ ለሙሉ ውሃው በዛ ስትሮ በኩል ይገባና ዲስፐርስ መረጨት ይጀምራል ማለት ነው። ካርቦሬተሮች ላይም እንደዚህ አይነት ሼፖችን የሚጠቀሙበት ምክንያት እሱ ይሆናል ማለት ነው። አሁን ኖርማሊ እዚህ ጋር የጠበበውን ቦታ ተትቶ ኖርማሊ ይሄ ስትሬት ቢሆን ጎንና ጎኑ ቀጥታ ስትሬት ቢሆንና አየሩ ፍሎ እንዲያደርግ ቢደረግ አየሩ የሚገባበት ቦታ ስፋቱ ስለሚጨምር ሰርፌስ ኤሪያው እየሰፋ በመጣ ቁጥር እዚህ የኖዝሉ ቲፕ ላይ ወይም ደግሞ እዚህ ጋር ኖዝል ብሎ የጻፈበት ማለት ነው እዚህ የኖዝሉ ቲፕ ላይ ፎርም የሚያደርገው የቫክዩም መጠን በጣም አነስተኛ ነው የሚሆነው ማለት ነው። አነስተኛ ነው የሚሆነው። ስለዚህ ፐርፌክትሊ በመንፈልገው ሰዓት ነዳጁን ስቦ ላይ ያመጣልን ይችላል ኦር ጭራሹንም ነዳጁን የመሳብ ጉልበት አይኖረውም ማለት ነው። ስለዚህ ቦታውን ግን ስናጠብበት ኤር ፍሎ የሚያደርግበትን ቦታ እየጠበበ የሚመጣ ግን ከሆነ ሞር እዚህ ጋር በሎ ስፒድ ሲገባ የነበረው አየር እዚህ ጠባብ ቦታ ላይ ሲደርስ ያው መጨናነቅ ስለሚኖር የሚያልፍበት ቦታ በጣም ጠባብ ስለሆነ እዛች ጋር ሃየር የሆነ ቬሎሲቲ ይፈጠራል። ያ ሃይ ቬሎሲቲ ደግሞ ሃይ ቫክዩም ፎርም ያደርጋል። በዛች በተፈጠረችው ሃይ ቫክዩም መሰረት ደግሞ ከፍሎት ቻምበሩ ነዳጅን እየቆጠተ ማምጣት ያስችላል ማለት ነው። ለዛ ነው እነዚህ ሶስቱም የካርቦሬተር ታይፖች ላይ የአየርና የነዳጁ የሚቀላቀልበት ቦታ ላይ ጠባብ ያደረጉት ማለት ነው። ሌላኛው ደግሞ የካርቦሬተር አይነቶች የሚከፈሉበት ደግሞ ባላቸው የባሬል ነምበር ይሆናል ማለት ነው። ባሬል ተብሎ የሚጠራው አየርና ነዳጁ የሚቀላቀልበት ክፍተት ብዛት ማለት ነው። አሁን እዚህ ላይ ብንመለከት እዚህ ጋር አንድ ቀዳዳ ነው ያለን። በዚህ ቀዳዳ በኩል ኤር ይገባል ተቀላቅሎ ኤግዚት የሚያደርግ ይሆናል ማለት ነው። ስለዚህ አንድ ቀዳዳ ብቻ ያለው ይሄ ሲንግል ባሬል ተብሎ ይጠራል። ሁለት ሲሆኑ እንደዚህ ግራና ቀኝ ደግሞ ያላቸው ከሆኑ ምን ይሆናል? ደብል ባሬል ብለን ለምድረው ለባሬል የተባለው ሁለት ቀዳዳዎች ስላሉት ወይም ደግሞ ሁለት መስመሮች ስላሉት ይሆናል ማለት ነው። ይሄ ሞር ለፐርፎርማንስ አመቺ የሆኑ ናቸው። ባለ 4 እና ባለ 2 ባሬል ካርቦሬተሮች ሞር አድቫንስድ የሆኑ የተሻለ ፓወርን ዲሊቨር ማድረግ የሚችሉ የካርቦሬተር አይነቶች ናቸው። እዚህ ላይ ሁለት ሲሆኑ አንደኛው ፕራይመሪ ነው የሚሆነው፣ ሁለተኛው ደግሞ ሰከንደሪ ተብሎ ይጠራል። በሃይ ስፒድ ጊዜ ላይ አክቲቬት የሚሆነውን ክፍል ሰከንደሪ ብለን እንጠራዋለን። መኪናችንን ከመጀመሪያው ጀምሮ አስነስተን እስከ ክሩዝ እስከምናደርግበት ወር ኖርማል ስፒድ ኢንጌጅ እስከምናደርግበት ድረስ ደግሞ ያለውን ፕራይመሪ ባሬል ብለን እንጠራዋለን ማለት ነው። እዚህ ደብል ባሬሎች ላይ አንደኛው ፕራይመሪ ብለን እንጠራዋለን፣ ሁለተኛው ደግሞ ሰከንደሪ ባሬላችን ይሆናል ማለት ነው። ሰከንደሪ ባሬል ምን ጊዜም ቢሆን አክቲቬት የሚሆነው የነዳጅ ፔዳላችንን ሞር ኢንጌጅ ማድረግ ስንጀምር ይሆናል ማለት ነው። ስለዚህ መካኒካሊ ሊንክ የሆኑ ክፍሎች ስለሆኑ የፕራይመሪ ባሬል ወይም ደግሞ የመጀመሪያው መኪናችን ስናስነሳ አየርና ነዳጅን እያቀላቀለ ሲያቀብልልን የነበረው ክፍል ከሰከንደሪው ጋር መካኒካሊ የተነካካ ስለሆነ የፕራይመሪ ባሬሉ ላይ ያለችው ትሮትል እስከ 60 ዲግሪ ድረስ እስክትከፈት ድረስ ሰከንደሪ ባሬል ምንም አይነት ስራ ነው ይሰራ ማለት ነው። ስለዚህ ልክ የነዳጅ ፔዳላችንን ሞር የረገጥነው ስንመጣ ፕራይመሪ ከ60 ዲግሪ በላይ መከፈት ሲጀምር አብሮ የሰከንደሪን ባሬል የሚከፍትልን ይሆናል ማለት ነው። ስለዚህ ነዳጅ በአንደኛው ባሬል ብቻ ሲያልፍ የነበረው ይቀየርና በአንደኛው ባሬል ከዛ ደግሞ በሁለተኛው በሰከንደሪው በኩል ማለፍ ነዳጅ እየተቀላቀለ መጓዝ ይጀምራል ማለት ነው። ስለዚህ እኛ ሞር ስፒድ በፈለገን ቁጥር ፍጥነት በፈለገን ቁጥር ብዙ ነዳጅ ያስፈልገናል። ለብዙም ነዳጁ ደግሞ
ያንን የተመጣጣኝ የሚሆን አየር ስለሚያስፈልገን 1 እና 2 አንድ ላይ ተጋግዘው ሞተሩ መውጣት ያለበትን ጉልበት እንዲያወጣ የሚያስችሉት ይሆናል ማለት ነው። እዚህም ባለ 4ቱ ባሬል ላይ ተመሳሳይ ነገር ነው የሚሆነው። ኢንጌጅመንታቸው በመጀመሪያ ሁለቱ ባሬሎች ይሰራሉ። ከዛ ደግሞ ሞር ኢንጌጅ እያደረገን ስንመጣ ተጨማሪ 2 የሚጨምሩልን ይሆናል ወይም ደግሞ የሚገባ ይሆናል ማለት። ስለዚህ እነዚህ በተለይ ደግሞ ባለ 4 ባሬል ካርቦሬተሮች የሃይ ፐርፎርማንስ መኪኖች ወይም የቀድሞ መስል ካሮች ላይ እነዚህን ካርቦሬተሮች የምናገኝ ይሆናል። ሞስት ላይክሊ እኛ ሀገር ላይ በብዛት የሚኖሩት የሲንግል እና የደብል ባሬሎቹ ይሆናሉ ማለት ነው። ከዚህ በመቀጠል ደግሞ የካርቦሬተር ክፍሎችን እንመለከታለን። ካርቦሬተር በ3 ዋና ክፍሎች ይመደባል። የመጀመሪያው ከላይ የምናገኘው ወይም ደግሞ የኤር ክሊነሩ የሚገጠምበት ክፍል ማለት ነው። ላይኛው ክፍል ማለት እሱ ጋር ያለችውን ክፍል የቾክ ቦዲ ብለን እንጠራታለን ማለት ነው። ከዛ ደግሞ ዋነኛው ይሄ አየርና ነዳጁ የሚቀላቀልበት ክፍል ደግሞ እሱን ሜን ቦዲ ብለን እንጠራዋለን። ከዛ መጨረሻ ላይ ወደ ኢንቴክ ማኒፎልዳችን የሚገጠመውን ክፍል ደግሞ ቶታል ቦዲ ብለን እንከፍለዋለን ማለት ነው።